ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁላችሁም በያላችሁበት የጌታ ጸጋ በረከት ሁሉ ይብዛላችሁ። ሁሉም ካቶሊካውያን በተለያየ እድሜ ክፍልም የሚገኝ ሁሉ ሊያውቀውና ቢያነበው ወይም በቤቱ ሊገኝ የሚገባ ነገር ከመጽሐፍ ቅዱስ ጎን ለጎን አብሮ ሊጠና የሚገባው ነገር ቢኖር የካቶሊክ ቤተክርስቲያን ትምህርተ ክርስቶስ እርግጥ ነው በህትመት ረገድ እንደ ልብ በሁሉም ቦታም ባይገኝ ግን በተቻለው መጠን አንዳንድ ሐሳቦችን የሚገኙበትን ቦታ በመፈለግ ልናጠናቸው የሚገባ የቤተክርስቲያን አባቶችን ትምህርት በተለይ ከመጽሐፍ ቅዱስ በመነሳት ቤተክርስቲያን የምታስተምራቸውን የምታምናቸውን እምነቶችን ሁሉ አጠቃሎ የያዘ መጽሐፍ ነው። በየመጽሐፍቶቹ ወይም ደግሞ በየምዕራፎቹ ግርጌ ላይ እንደምትመለከቱት የግርጌ ማስታወሻዎች ይገኛሉ። በዚህ ላይም በርካታ የመጽሐፍ ቅዱስ ማጣቀሻዎች የሚነሱት ሐሳቦች ሁሉ መጽሐፍ ቅዱሳዊ መሆናቸውን በማጣቀሻነት ያስቀምጣሉ። የቤተክርስቲያን ዶክመንቶች እና የቅዱሳን አባቶችን ዶክመንት ከነ ገጻቸው እና የት ማጣቀስ እንደሚገባን እያንዳንዱ ነገር ሁሉ የተቀመጠበት ነው። እንግዲህ በአራት መሰረታዊ ነገሮች ነው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ የሚጠናቀረው። ይህ ማለት ነው አራት ክፍሎች አሉት። የመጀመሪያው ክፍል እንግዲህ የድነት ታሪካችንን የሚያነሳ ነው ወይም ደግሞ የእምነት መግለጫ በሚል ክፍል 1 ብሎ ያስቀምጠዋል። ባጭሩ የእምነት መግለጫችን የሆነውን የሐዋርያት ጸሎተ ሃይማኖትን ምንነትና ያንን ጥልቅ የሆነ ትርጉሙን በማስረዳት ይጀምራል። ስለዚህ ሰው በዚህ በእምነት መንገድ እንዲጓዝ ይጋበዛል። ያ ሳይሆን ሲቀርና ከዛ መንገድ ደግሞ ሲወጣ ወደዚህ ወደ እግዚአብሔር የቅድ መስመር ውስጥ ተመልሶ እንዲገባ የሚገልጹትን የቤተክርስቲያን ቅዱሳን ሚስጥራት ብሎ ሁለተኛ ክፍሉን ይጀምራል። እነዚህ የቤተክርስቲያን ሚስጥራት የምንላቸው ከሥርዓተ አምልኮ አከባበር ጀምሮ ማዕከላቸው ወይም ምንጫቸው ቅዱስ ቁርባን ሆኖ እኛን ደግሞ ወደ ዘላለም ሕይወት የሚወስዱን ሰባቱን የቤተክርስቲያን ሚስጥራትን በጥልቀት ያብራራል። ከዚህ በኋላ ሰው የሚጠበቅበት ሕይወት በክርስቶስ የሚል ሶስተኛው ክፍል ይቀጥላል። የተለወጠ ሕይወት የእግዚአብሔር ዕቅድ ባልንጀራን የማገልገል ሂደት እግዚአብሔርን የመውደድ ባልንጀራንም የመውደድ የሕይወት ጉዞ የሚሆነውን በዚህ ሕይወት በክርስቶስ በሚል በሶስተኛው የትምህርተ ክርስቶስ ክፍል ላይ ስለ ሞራል ሕይወት የሰውን ስብዕናና ክብርን እኩይ ተግባር መልካም ተግባር የምንላቸውን ስለ ሰናይ ምግባራት ሁሉ ወይም ደግሞ የቤተክርስቲያንን የሞራል አስተምህሮ በዛ ላይ ያብራራል። በዚህ ላይ 10ቱ ትእዛዛት የዚህ ምዕራፍ ዋና ልብ ናቸው። በመጨረሻም ሐሳቡ የዚህ ሁሉ ሐሳብ የክርስትና ሕይወታችንን ጉዞ ከቅድስት ሥላሴ ጋር የተጣመረ ሕይወትን እንድንኖር ነው። ይሄም በዚህ በትምህርተ ክርስቶስ በአራተኛው ክፍል የጸሎት ሕይወት ከክርስቶስ ጋር አብሮ በጥምረት የመኖርን የመጨረሻውን ክፍል አድርጎ ያሳየናል። አራተኛው ክፍል ክርስቲያናዊ ጸሎት በማለት ይጀምራል። በዚህም በጸሎት ሕይወት ውስጥ ጸሎት ስንል እንግዲህ ከእግዚአብሔር ጋር መነጋገር ብቻ ሳይሆን አብሮ መጣመርን አንድነትን የሚያሳይ የተለወጠ ሕይወትን ያንን የሚገልጸውን ነገር ከብሉይ ኪዳን ከአዲስ ኪዳን ጀምሮ ያሉትን ነገሮችን ሁሉ እያሳየ ያስተምረናል። ቀስ በቀስ ከመጽሐፍ ቅዱስ ጋር እያጣቀስን ጊዜ እየወሰድን እንደ ልብ ወለድ የምናነበው ሳይሆን አንቀጽ በአንቀጽ እያደረግን በእርጋታ የምናነበው ነው። ስለዚህ ይህንን ተከትለን ነው ቀጣይ ቪዲዮዎቻችንን የምናደርገው። ስርዓት አምልኮ ምንድን ነው የሚለውን በቀጣይ ቪዲዮ እንመለከታለን። ከዛ በኋላ ቀጥታ ወደ ሚስጥራት ሄደን ሰባቱን የቤተክርስቲያን ሚስጥራትን እያንዳንዱን እንመለከታለን። እግዚአብሔር አምላክ ጸጋ በረከቱን ሁሉ ያብዛላችሁ።